በዚህ ምድር ላይ ከተፈጠሩ ህጎች ሁሉ ፍጹም ድል የማይነሳው ወደ ኋላ የማይመለሰውና ማናችንም ልናቆመው የማንችለው ታላቁ ኃይል ምንድን ነው? ጊዜ ካላችሁ ትክክል ናችሁ። ነገር ግን ይህ የማይታጠፈው ህግ በአንድ ሰው ላይ ቢሰበርስ? ዓለም ወደፊት ስትገሰግስ እሱ ብቻውን እንደ ወንዝ ጅረት ወደ ኋላ ቢጓዝስ? ሰላም፣ እንዴት ናችሁ? አቤል ነኝ። በሌላ ቪዲዮ ተመልሻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ወደ ቪዲዮ እንመለስ። በ1918 በአንደኛው ዓለም ጦርነት ማብቂያ ገደማ በዚህ አስከፊ ጦርነት ምክንያት አንድ ብቸኛ ልጁን በሞት ያጣ ጋቶ የሚባል ሰዓት ሰሪ ነበር። በብቸኛ ልጁ ሞት ምክንያት ልቡ ተሰብሯል። በዚህ ሁኔታ ላይ ያለ በከተማቸው ለሚገኘው አዲስ የባቡር ጣቢያ ምርቃት የሚሆን ሰዓት እንዲሰራ ታዘዘ። ጋቶ ግን የተለመደውና የታዘዘውን አይነት ሰዓት አልነበረም የሰራው። ምኞቱን፣ ሐዘኑንና ቁጭቱን የሚገልጽ ወደ ኋላ የሚቆጥር ሰዓት እንጂ። በባቡር ጣቢያ ምረቃ ወቅት እዚያ ለተሰበሰቡት ህዝብ ምክንያቱን ሲያስረዳ እንደዚህ አለ። ይህንን ሰዓት ወደ ኋላ እንዲቆጠር ያደረኩት ምናልባት ጊዜ ወደ ኋላ ተመልሶ በጦር ሜዳ የረገፉት ውድ ልጆቻችን ተነስተው ወደ እርሻቸው፣ ወደ ትምህርታቸው፣ ወደ አባቶቻቸው ጉያ ቢመለሱ በሚል የሞኝ ተስፋ ነው አለ፣ በሐዘንና በጸጸት ስሜት ተውጦ። በእርግጥ ይህ አባት ቁጭት የፈጠረው ምኞት በተፈጥሮ ህግ አይሰራም። ጊዜ ወደ ኋላ አይመለስም። እርሱ ወደፊት ብቻ የሚገሰግስ ወደ ኋላ ዞሮ የማይመለከት ጨካኝና ግዙፍ ኃይል ነው። ነገር ግን ወደ ኋላ የሚቆጥረው ሰዓት በተመሳሳይ ቀን በተአምር ለተወለደው ለቤንጃሚን በተን ህይወት ፍጹም መነሻ ይሆናል። የሰዓት ሰሪው ምኞት በሰዓት ሰሪው ላይ አልሰራም። ነገር ግን ይህ ምኞት በአንድ ሰው ላይ እውን ሆነ። ቤንጃሚን በተን የተወለደው ዓለም ደስታን በምታከብርበት የመጀመሪያው ዓለም ጦርነት ማብቂያ ምሽት ላይ ነበር። ነገር ግን የሱ መወለድ ደስታን ይዞ አልመጣም። እናቱ እሱን እንደወለደች ወዲያው ትሞታለች። አባቱ ቶማስ በተንም የተወለደውን ልጅ ሲያይ ፍቅሩ ወደ ፍርሃትና ወደ ጥላቻ ይቀየራል። ምክንያቱም ልጁ የተወለደው እንደ ማንኛውም ለስላሳ ህፃን ሳይሆን በአካልም በጤናም የ80 ዓመት ሽማግሌ ሆኖ ነበር። የልብ ህመም አለበት፣ የመስማት ችግር አለበት፣ አካሉ በሙሉ ተሸብሽቧል። አባቱ ይህንን ጭራቅ መስሎ የታየውን ልጁን ይዞ በሌሊት ይሮጥና በአረጋውያን መጦሪያ ቤት ደጃፍ ላይ ጥሎት ይሸሻል። ይህ የተጣለ ህፃን ግን ጥሩ እድል አጋጠመው። መጦሪያ ቤቱን የምታስተዳድረው ኪንሲ የተባለችው አመለሸጋ ሴት አገኘችው። ዶክተሮቹ ይህ ህፃን ከጥቂት ቀናት በላይ አይኖርም፣ በአሮጌ አካል ነው የተወለደው ቢሏትም እሷ ግን እግዚአብሔር የሰጠን ፍጡር ነው፣ ተአምር ሊሆን ይችላል በማለት እንደ ራሷ ልጅ አድርጋ ታሳድገዋለች። ቤንጃሚን በተን ያደገው ከልጆች ጋር ባሻንጉሊት እየተጫወተ ሳይሆን በሞት አፋፍ ላይ ካሉ አረጋውያን ጋር በዊልቸር ተቀምጦ ነው። እርሱ ገና የ5 እና 10 ዓመት ልጅ እያለ በየቀኑ አብረውት የሚጫወቱት አረጋውያን ሲሞቱ ይመለከታል። በመሆኑም ቤንጃሚን ሞት ማለት የሩቅ ፍርሃት ወይም አስፈሪ ነገር ሳይሆን የዕለት ተዕለት የህይወቱ እውነታ መሆኑን ገና በህፃንነቱ ይረዳል። ይህ አስተዳደግ ህይወት ጊዜያዊ መሆኗን አምኖ እንዲቀበል ትልቅ ጥንካሬ ሰጠው። የቤንጃሚን አካል ከዓመታት በኋላ ማገገም ጀመረ። የአይኑ ሞራው ጠፋ፣ ጥርሶቹ በቀሉ። ቀስ እያለም ከዊልቸር ተነስቶ በእግሩ መራመድ ጀመረ። እርሱ በአካል ወጣት እየሆነና እየጎረመሰ ሲሄድ፣ የተቀረው ዓለም ግን ወደፊት እያረጀ ይሄዳል። ይሄ የተቃራኒ ጉዞ በኋላ ላይ በእርሱና በልጅነት ጓደኛው ዴዚ መካከል ለሚፈጠረው እጅግ አሳዛኝና ግን ውብ የሆነ የፍቅር ጉዞ መሰረት የጣለ ነው። እነዚህ ሁለት ፍቅረኛሞች ልክ በባህር ላይ በተቃራኒ አቅጣጫ እንደሚጓዙ ሁለት ግዙፍ መርከቦች ናቸው። እስኪ የቤንጃሚንን ታሪክ እዚህ ጋር ላፍታ ገታ አድርገን በሚስተር ጋቶ ወደ ኋላ የሚቆጠር ሰዓት ውስጥ ራሳችንን እንመልከት። ሁላችንም በአደባባይ ቃል አውጥተን ባንናገረውም በግል ህይወታችን ምነው ጊዜ ወደ ኋላ በቆጠረልን የምንልባቸው ስንትና ስንት ጠባሳዎች አሉብን። በስሜት መነዳትና በችኮላ የወሰድነውን የተሳሳተ ውሳኔ ለመሰረዝ ወይም በቸልተኝነት ያጣነውን ውድ ፍቅር ለመታደግ ሁላችንም በልባችን የኋሊት የሚሽከረከር የግል ሰዓት እንዲኖረን እንመኛለን። በተለይ ደግሞ በሞት የተለዩንን ድንገት የሄዱብንን የልብ ወዳጆቻችንን ፊት ለማየት ለአንድ ሰከንድ እንኳን ለማቀፍ የማንከፍለው ዋጋ የለም። ትላንትም በቁጭት ናፍቆት የዛሬን ውድ ዋጋ ደግሞ ሳይረዱ ማለፍ የሰው ልጅ ትልቁ ዘላለማዊ እስር ቤቱ ነው። ይህ ቁጭት ስሜት ከግል ህይወት አልፎ ማዕቀፉን አስፍቶ ወደ ማህበረሰብና ወደ ሀገር ደረጃ ሲመጣ ደግሞ ክብደቱ ይበልጥ ይከብዳል። እንደ ሀገር በታሪካችን ውስጥ ያለፉትን ጥቁር ጠባሳዎች፣ በትውልድ መካከል የተፈጠሩ መናቆሮችን፣ መሀል ላይ የረገፉትን የጥንትና የሆኑ ወርቃማ ዕድሎችን ስንመለከት እንደ ፕሮፌሰር መስፍን ወልደማርያም በታሪክ ምናብ ወደ ኋላ ተጉዞ የክሽፈታችንን መነሻዎች ከመመርመርና ከነዛ ጥፋቶች እንድንማር ከማሳሰብ አልፎ ለመሆኑ የጊዜን እጅ ጠምዝዘን ወደ ኋላ ተመልሰን ታሪካችንን ከስሩ ማስተካከል ብንችል ምን ይፈጠር ነበር? ልክ እንደ ሰዓት ሰሪ ሁሉ እኛም በየጊዜው በክፋትና በጦርነት አውድማ ላይ የረገፉትን ለሀገራችን ትልቅ ተስፋ የነበራቸውን ልጆቻችንን፣ ወንድም እህቶቻችንን ከመቃብር መመለስ ብንችል፣ የጠፋውን ማህበራዊ ፍቅርና ሰላም እንደገና መታደግ ብንችልና አገራችንን ከዚያ የጥፋትና የትርምስ አዙሪት አስወጥተን ወደ ሰላምና መረጋጋቷ ወደ አንድነቷ መመለስ ብንችል ብለን በምናብ ሁልጊዜ ወደ ኋላ እንጓዛለን። ትውልድ በትውልድ ላይ እያስተላለፈው የመጣውን የጥላቻና የቁጭት ዕዳ ለመክፈል ሁላችንም በትላንትና የታሪክ እስር ቤት ውስጥ ቁመን የዛሬውን ብርሃን እንጋርዳለን። ነገር ግን የቤንጃሚን በተን እንግዳ ህይወት በጥበብ መስታወት ውስጥ የሚነግረን አንድ ትልቅና የማይታጠፍ እውነት አለ። ጊዜን ወደ ኋላ መመለስ ብችል እንኳን፣ የተፈጥሮን ህግ ገልብጠን እድሜያችን ወደ ኋላ ቢቆጥር እንኳን የሰው ልጅ የህይወት ትግል፣ ስቃይ፣ ማጣትና ጣፋንታ ፈጽሞ አይቀየርም።
ቤንጃሚን ወደ ኋላ ቢጓዝም ማጣትን አልቀነሰለትም። የሚወዳቸውንም ሰዎች በሞት ከመሸኘት አላዳነውም። ሕይወት ትርጉም የሚኖረው ታሪክን ወደ ኋላ በመመለስ ወይም በትላንትናው ስህተት ቁጭት በመደርደር ሳይሆን ካለፈው ስህተት ተምሮ ያንን የዘመናት አዙሪት ሰብሮ ዛሬን በትክክለኛው መንገድ መገንባት መቻል ላይ ነው። ትላንትን መለወጥ አንችልም፣ ዛሬን ግን በእጃችን መቅረጽ እንችላለን። ሕይወት ውድ የሆነችው አላፊና አጭር በመሆኗ ነው። ምድር ላይ ያለን ጊዜ የተገደበ በመሆኑ ከምንወዳቸው ሰዎች ጋር የምናሳልፋት እያንዳንዷ ሰከንድ በወርቅ ልትመነዘር የሚገባት ውድ ስጦታ ናት። ቤንጃሚን በተን በሕይወቱ መጨረሻ ወቅት ላይ የተናገረው አንድ ወርቃማ ንግግር አለ። በነገሮች መበላሸት ምክንያት ልክ እንደ እብድ ውሻ ልትናደድ ትችላለህ። ዕጣ ፈንታህን ልትረግም፣ ዓለምን ልትወቅስ ትችላለህ። ነገር ግን ፍጻሜው ላይ ስትደርስ አንድ የምታውቀው እውነት አለ። ሁሉንም ነገር በሰላም መልቀቅና መሸኘት መለማመድ እንዳለብህ። የእርሶስ የሕይወት ሰዓት ወደ የትኛው አቅጣጫ እየቆጠረ ነው? ካለችን ከዛሬው አጭር ዕድሜ ላይ መልካምነትና ፍቅርን ለመለገስ አንሰስት። የዛሬው ቪዲዮአችን ይህንን ይመስል ነበር። የፊልሙ ሙሉ ታሪክ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ኔክስት ወይም ቀጣይ በማለት መልእክት አስቀምጡልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። ሰላም።